ዛሬም በአዲስና በጠቃሚ ፕሮግራም በድጋሜ ተገናኘን። በዛሬው የጤና ፕሮግራማችን ላይ የምንመለከተው ሙዝ ትመገባላችሁ፣ ነገር ግን ስለ ሙዝ የማታውቁትን አስደናቂ የጤና ጥቅሞችን፣ በተጨማሪም ሙዝ ደግሞ ከመመገብ መቆጠብ ያለባቸው ሰዎች ወይም ደግሞ በጥንቃቄ መጠቀም ያለባቸው ሰዎች ምን አይነት ሰዎች ናቸው፣ እንዲሁም ደግሞ በቀን መጠቀም ያለባችሁን የሙዝ መጠንን በዚህ ቪዲዮ ላይ በስፋት ዘርዝሬ የምነግራችሁ ይሆናል ማለት ነው። ታዲያ ክቡራትና ክቡራን ተመልካቾቼ እንደተለመደው ይህ የጤና ትምህርት በጣም አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። በቀጥታ ወደ ጉዳያችን እንግባ። ሙዝ እንግዲህ እጅግ በጣም በርካታ የጤና ጥቅሞችን የሚሰጠን ይሆናል ማለት ነው። በርካቶቻችን ሙዝን ስንጠቀም ጥቅሙን አናቅም፣ እንዲሁ ስለሚጣፍጥ ብቻ ዝም ብለን እንመገበዋለን ማለት ነው። ታዲያ ሙዝን ስትመገቡ አሁን የምነግራችሁን ጥቅሞችን በስፋት ታገኛላችሁ ማለት ነው። አንደኛ፣ ሙዝ ለሰውነታችን አስፈላጊ በሆኑ ንጥረ ነገሮች የበለጸገ ነው። ሙዝ አጠቃላይ ጤናችሁን የሚደግፉ የተለያዩ ቪታሚኖች፣ ማዕድናትናም አንቲ ኦክሲዳንቶችን ይዟል። አንድ መካከለኛ ሙዝ በየቀኑ ከሚያስፈልጋችሁ የፖታሲየም መጠን 10% ያክሉን ይሰጣል። ይህም የደም ግፊትን እናም የፈሳሽ ሚዛንን ለመቆጣጠር አስፈላጊ ነው። ፖታሲየም ማለት ነው። ሙዝ ቫይታሚን ሲ፣ ቫይታሚን ቢ6፣ ማግኒዥየም፣ ፎሌት እናም መዳብንም ይዟል። በአጠቃላይ ለሰውነታችን አስፈላጊ የሆኑ ንጥረ ነገሮችን ይሰጠናል። ሁለተኛ፣ ሙዝ የምግብ መፈጨት ጤንነትን ያሻሽላል። ሙዝ በውስጡ በሚሟሟው ፋይበር የበለጸገ ሲሆን ይህም የምግብ መፈጨትን ለማገዝናም የሙሉነት ወይም ደግሞ የጥጋብ ስሜትን ለመጠበቅ ይረዳል። የሚሟሟው ፋይበር እንደ ፕሪባዮቲክ ሆኖ ያገለግላል። ፕሪባዮቲክ ማለት በአንጀታችሁ ውስጥ ያሉትን ጠቃሚ ባክቴሪያዎችን በመመገብ የምግብ መፈጨትን ጤናም ያበረታታል ማለት ነው። ሶስተኛ፣ ሙዝ ክብደትን ለመቀነስ ሊረዳ ይችላል። ሙዝ በካሎሪ እናም በስብ አነስተኛ ቢሆንም በፋይበር እናም በውሃ የበለጸገ ሲሆን ይህም ምግብን የሚሞላ እናም የሚያረካ ያደርገዋል። በተጨማሪም የምግብ ፍላጎታችሁን ለመክታት እናም የጣፋጮች ፍላጎትንም ለመቀነስ ይረዳል። ምክንያቱም ወደ ደማችሁ ውስጥ ቀስ በቀስ የሚለቀቁ ተፈጥሯዊ ስኳር ስላላቸው ነው። በተጨማሪም ሙዝ ቴርሞጀነሲስን በመጨመር ሜታቦሊዝምን ከፍ ሊያደርግ ይችላል። ቴርሞጀነሲስ እንግዲህ ሙቀትን በማመንጨት ካሎሪዎችን የማቃጠል ሂደት ነው። አራተኛ፣ ሙዝ የልብ ጤንነትን ይደግፋል። ሙዝ የፖታሲየም ምንጭ ሲሆን ጤናማ የልብ ምት እንዲኖርና የደም ግፊትን ለመከላከል አስፈላጊ ነው። ፖታሲየም የሶዲየም ተጽዕኖን ሚዛን ለመጠበቅ ይረዳል። ሶዲየም ደግሞ በሰውነታችን ፈሳሽ እንዲከማችናም የደም ግፊት እንዲጨምር የሚያደርግ ነው ማለት ነው። ይህንን ችግር ይቀንሳል ሙዝ ከፍተኛ ፖታሲየምን ስለሚይዝ። ሙዝ በተጨማሪም ማግኒዥየምን በውስጡ ይዟል። ይህም የደም ስሮችን በማዝናናትናም የደም ፍሰትን በማሻሻል ለስትሮክ እናም ለልብ ህመም ተጋላጭነትንም ይቀንሳል። አምስተኛ፣ የደም ስኳር መጠንን ያሻሽላል። ሙዝ ከዝቅተኛ እስከ መካከለኛ ግሊሲሚክ ኢንዴክስ አለው። ግሊሲሚክ ኢንዴክስ ማለት የምንመገባቸው ምግቦች በምን ያክል ፍጥነት የደም ስኳራችንን እንደሚጨምሩ የሚለካ ነው። የምንመገባቸው ምግቦች ዝቅተኛ ግሊሲሚክ ኢንዴክስ አላቸው ማለት የደም ስኳራችንን አይጨምርም ማለት ሲሆን፣ ከፍተኛ ግሊሲሚክ ኢንዴክስ አላቸው ማለት ደግሞ የደም ስኳራችንን በፍጥነት ይጨምራሉ ማለት ነው። ስለዚህ ሙዝ ከዝቅተኛ እስከ መካከለኛ ግሊሲሚክ ኢንዴክስ አለው። ይህም ማለት ሙዝ በደም ውስጥ ባለው የስኳር መጠን ከፍተኛ መጠን ያለው ጭማሪን በአንዴ አያመጣም ማለት ነው። በተለይም ፕሮቲን እናም ስብ ከያዙ ሌሎች ምግቦች ጋር ስትመገቡ። በተጨማሪም በሙዝ ውስጥ ያለው ፋይበር እናም ሬዚስታንት ስታርች የግሉኮስን መጠን በመቀነስ እናም የኢንሱሊን ስሜትን በማሳደግ የደም ስኳር መጠንን ለመቆጣጠርም ሊረዳ ይችላል። ስድስተኛ፣ ጉልበትን ይጨምራል። ሙዝ በቀላሉ የሚፈጭና ወደ ግሉኮስ የሚቀየሩትን ካርቦሃይድሬትስን በውስጡ የያዘ በመሆኑ ለሴሎቻችን ዋና የኃይል ምንጭ ነው። ሙዝ እንደ ቫይታሚን ቢ6፣ ቲያሚን እናም ማግኒዥየም ያሉ በኃይል ምርት ውስጥ የሚሳተፉ ቪታሚኖችን እናም ማዕድኖችንም ያቀርባል። ሙዝ በተለይ ለአትሌቶች እናም የአካል ብቃት እንቅስቃሴን ለሚያደርጉ ሰዎች
ጠቃሚ ነው። ምክንያቱም የሚያወጡትን ኤሌክትሮላይቶችን ለመተካትናም የጡንቻ ቁርጠትን ወይም ደግሞ ህመምንም ለመከላከል ይረዳል። ሰባተኛ ሙዝ ስሜታችሁን ያሻሽላል። ሙዝ ትራይፕቶፋንን ይይዛል። ትራይፕቶፋን አሚኖ አሲድ ሲሆን ሴሮቶኒንን ለማምረት ያገለግላል። ሴሮቶኒን ደግሞ ስሜትን፣ እንቅልፍንናም የምግብ ፍላጎትን የሚቆጣጠር የነርቭ አስተላላፊ ያለው። ሴሮቶኒን ስሜታችሁን ለማሻሻልናም ጭንቀትን ስለሚቀንስ ደስተኛ ሆርሞን በመባልም ይታወቃል። ሙዝ ለሴሮቶኒን እናም ለሌሎች የነርቭ አስተላላፊዎች ውህደት አስፈላጊ የሆነውን ቫይታሚን ቢ6ንም ይይዛል። በተጨማሪ ሙዝ ጭንቀትንናም ድብርትን የሚያስከትል ኮርቲሶል የተባለውን የጭንቀት ሆርሞንን በመቀነስ በስሜታችሁ ላይ በጎ ተጽዕኖ ይኖረዋል። ስምንተኛ ሙዝ የአንጎል ጤናን ይደግፋል። ሙዝ ለአእምሯችሁ ጠቃሚ ነው። ምክንያቱም በውስጡ ለግንዛቤ ተግባር እናም ለማስታወስ አስፈላጊ የሆኑ ንጥረ ነገሮችን ይዟል። ፖታሺየም፣ ማግኔዥየም እናም ቫይታሚን ቢ6 በአንጎል ውስጥ የነርቭ ስርጭትና የምልክት ሂደት ውስጥ ይሳተፋሉ። እንደ ቫይታሚን ሲ እናም ፊኖሊክ ውህዶች ያሉ አንቲኦክሲዳንቶች ደግሞ አንጎልን ሊጎዱ ከሚችሉ ከኦክሳይድ ውጥረትናም እብጠት ይከላከላሉ። ኦክሲዲቲቭ ስትረስ እናም ኢንፍላሜሽን ወይም ደግሞ እብጠት የምንለው እንደ አልዛይመርስ እናም ፓርኪንሰንስ ያሉ የነርቭ በሽታ አምጪ በሽታዎች የመጋለጥ እድልን ይጨምራሉ ማለት ነው። ስለዚህ የአንጎላችንን ጤና ይደግፋሉ። ዘጠነኛ የአይን ጤናን ከፍ ለማድረግ ይረዳል። ሙዝ ለአይናችን ጠቃሚ ነው። ምክንያቱም በውስጡ ቫይታሚን ኤን ስለሚይዝ። ቫይታሚን ኤ ለእይታ እናም ለአይን ጤና ጠቃሚ ነው። ቫይታሚን ኤ የአይንን ገጽታ ለመጠበቅ እናም ከበሽታዎች እናም አይንን ከድርቀት ለመጠበቅ ይረዳል። በተጨማሪም በተለያዩ የብርሃን ሁኔታዎች ውስጥ ማየት እንድትችሉ የሚያስችል የሬቲናን ተግባርን ይደግፋል ማለት ነው። ሙዝ በተጨማሪም ሊዩቲን እናም ዚያክስታንቲን የተባሉ ሁለት አንቲኦክሲዳንቶችን በውስጡ ይዟል። እነዚህ አንቲኦክሲዳንቶች ከእድሜ ጋር ተያያዥነት ያለውን የማኪውላር ዲጀነሬሽን የሚባል የአይን ችግርን ይከላከላሉ ማለት ነው። ማኪውላር ዲጀነሬሽን የምንለው የአይን ችግር ለአይነ ስውርነት ግንባር ቀደም የሆነ ዋና መንስኤ ነው። አስረኛ ሙዝ አጥንትን ለማጠንከር ይረዳል። ሙዝ ለአጥንት ጤና ጠቃሚ የሆኑ በርካታ ንጥረ ነገሮችን ስለሚይዝ አጥንትን ጠንካራ እናም ጤናማም ለማድረግ ይረዳል። ፖታሺየም፣ ማግኔዥየም እናም ቫይታሚን ሲ በደማችሁ ውስጥ የሚገኘውን ካልሽየም ከአጥንታችሁ ሊያመነጭ የሚችለውን አሲድን በማጥፋት የአጥንት መጥፋትንናም ኦስቲዮፖሮሲስን ለመከላከል ይረዳሉ። ካልሽየም አጥንትንናም ጥርስን የሚያመርት ዋናው ማዕድን ነው። ሙዝ ደግሞ በተጨማሪም ፕሬባዮቲክስን ይይዛል። ይህም በአንጀታችሁ ውስጥ ጠቃሚ የሆኑ ባክቴሪያዎችን ቁጥር በመጨመር የካልሽየም እናም የሌሎች ማዕድናትን የመምጠጥ አቅምን ይጨምራል ማለት ነው። ስለዚህ የአጥንታችሁን ጤንነትም ለመጠበቅ ሚናን ይጫወታል ማለት ነው። 11ኛ ደግሞ ሙዝ ቁስልን ያስታግሳል። ሙዝ በጨጓራችሁ ወይም ደግሞ በአንጀታችሁ ውስጥ የሚከሰቱ የሚያሰቃዩ ቁስሎችን ለማከምናም ለመከላከል ይረዳል። ሙዝ ቁስሉን የሚሸፍንናም ከመበሳጨት የሚከላከል ለስላሳ እናም ሻካራነት አለው። በተጨማሪም ሙዝ የሄሊኮባክተር ፓይሎሪ እድገትን የሚገቱ ውህዶችን ይዟል። ይህ እንግዲህ የባክቴሪያ አይነት ለአብዛኛዎቹ ቁስለት መንስኤ ነው። በተለይ የጨጓራ ባክቴሪያን የሚያስከትል ችግር ነው። በተጨማሪም ሙዝ ንፋጭ እናም ባይካርቦኔት እንዲመረት ሊያበረታታ ይችላል። ይህም በጨጓራችሁ ውስጥ ያለውን አሲድ ያጠፋል እናም ከቁስል መከላከያ እንቅፋትን ይፈጥራል ማለት ነው። 12ኛ ሙዝ የቆዳ ጤንነትን ያሻሽላል። ሙዝ ለቆዳችሁ ጠቃሚ ነው። ምክንያቱም በውስጡ ቆዳችሁን ሊመግቡ የሚችሉ እናም ከጉዳት የሚከላከሉ ንጥረ ነገሮች አሉት። ቫይታሚን ሲ፣ ቫይታሚን ኤ እናም አንቲኦክሲዳንትስ ለፀሐይ በመጋለጥ በብክለት እናም በእርጅና ምክንያት የሚደርሰውን የቆዳ ጉዳት ለመከላከል እናም ለመጠገን ይረዳሉ ማለት ነው። እነዚህ በሙዝ ውስጥ የሚገኙ ንጥረ ነገሮችና ማዕድናት ለቆዳችሁ የመለጠጥ እናም ጥንካሬ የሚሰጠውን ፕሮቲንን ኮላጅንን እንዲመረትም ያበረታታሉ። ሙዝ በተጨማሪም ጸረ ብግነት እናም ጸረ ባክቴሪያ ባህሪያት አለው። ይህም ብጉር፣ መቅላት እናም እብጠትን ይቀንሳል ማለት ነው። እንደ ተፈጥሯዊ ማስክ ወይም ደግሞ እርጥበት መስጫ የሙዝ ልጣጭን ወይም ደግሞ ዋናውን ሙዝን በቀጥታ ወደ ቆዳችሁ
ቀብታችሁ ለቆዳችሁ ጤንነትን እንዲሰጥም ማድረግም ትችላላችሁ። ከአመጋገብም የቆዳችሁን ጤንነት መጠበቅ ትችላላችሁ ማለት ነው በመመገብ። ስለዚህ እነዚህ ሙዝ ከሚያስገኛቸው የጤና በረከቶች ጥቂቶቹ ናቸው። ነገር ግን ሌሎች በጣም ብዙ ያልጠቀስኳቸው ጥቅሞችም አሉት። ጥቅሞቹን ለማግኘት እናም ጤናችሁን ለማሻሻል ታዲያ በቀን ቢያንስ አንድ ሙዝን ለመብላት ሞክሩ። ሙዝ እንግዲህ በአጠቃላይ ለአብዛኛዎቹ ሰዎች ጤናማ እናም ደህንነቱ የተጠበቀ ነው። ነገር ግን አንዳንድ ሰዎች በተወሰኑ ሁኔታዎች በጤና ችግሮች ወይም ደግሞ በመድኃኒቶች አጠቃቀም ምክንያት ሙዝን ሲጠቀሙ መመጠን ወይም ደግሞ ከመብላት መቆጠብ ሊኖርባቸው ይችላል። ታዲያ ሙዝን ሲመገቡ ጥንቃቄ ማድረግ ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን ደግሞ ልንገራችሁ። አንደኛ የኩላሊት በሽታ ያለባቸው ሰዎች ናቸው። ሙዝ እንግዲህ በፖታሲየም የበለጸገ ሲሆን የፈሳሽ ሚዛንን እናም የደም ግፊትን ለመቆጣጠር የሚረዳ ማዕድን ነው። ይህ ደግሞ ለኩላሊት ጤንነት በጣም አስፈላጊ ነው። ምንም የኩላሊት ችግር ከሌለባችሁ ሙዝ የኩላሊቶቻችሁን ጤንነት ይጠብቃል። ምክንያቱም ከፍተኛ የፖታሲየም ይዘት ስላለው በደማችሁ ውስጥ ያለውን የፈሳሽ ሚዛን ይጠብቃል። የጨው መጠንን ባላንስ ለማድረግና ለማስወገድ ስለሚረዳ። ነገር ግን የኩላሊት ህመም ያለባቸው ሰዎች ከመጠን በላይ የፖታሲየም ንጥረ ነገርን በማስወጣት ላይ ችግር ሊገጥማቸው ይችላል። ይህም ወደ ሃይፐርካሊሚያ ሊያመራ ይችላል። ሃይፐርካሊሚያ ማለት በደማችሁ ውስጥ ያለው የፖታሲየም መጠን ከፍተኛ ሲሆን የሚከሰት ችግር ነው። ይህም መደበኛ ያልሆነ የልብ ምት፣ የጡንቻ ድክመት እናም አልፎ ተርፎም የልብ ድካምን ያስከትላል። የኩላሊት በሽታ ያለባቸው ሰዎች ሙዝ ወይም ደግሞ ሌሎች የፖታሲየም ይዘት ያላቸውን ምግቦች ከመመገባቸው በፊት ሐኪማቸውን ማማከር አለባቸው። የኩላሊት ችግር ካለባችሁ ከፍተኛ የሆነ የሙዝ አጠቃቀምን ማስወገድ ያስፈልጋል። ኩላሊቶቻችሁ ግን ጤናማ ከሆኑ ሙዝ የኩላሊትን ጤንነት ለመጠበቅ በጣም ጠቃሚ ነው ማለት ነው፣ ከፍተኛ የፖታሲየም ይዘት ስላለው። ሁለተኛ ደግሞ ኤሲኢ ኢንሃቢተርስ ወይም ደግሞ ኤአርቢኤስን የሚወስዱ ሰዎች ሙዝን መገደብ ወይም ደግሞ መመጠን አለባቸው። እነዚህ መድኃኒቶች የደም ቧንቧዎችን የሚገድበውን የአንጎቴንሲን ተግባርን በመዝጋት የደም ግፊትን የሚቀንሱ መድኃኒቶች ናቸው። ይሁን እንጂ እነዚህ መድኃኒቶች በደም ውስጥ በተለይም የፖታሲየም መጠንን ይጨምራሉ፣ እንደ ሙዝ ካሉ ከፍተኛ የፖታሲየም ምግቦች ጋር ሲዋሃዱ። ኤሲኤ ኢንሃቢተርስ ወይም ደግሞ ኤአርቢኤስን የሚወስዱ ሰዎች የፖታሲየም ደረጃቸውን መከታተል እና ሙዝና ሌሎች የፖታሲየም ይዘት ያላቸውን ምግቦች መገደብ ይኖርባቸዋል ማለት ነው። ሶስተኛ ደግሞ የስኳር በሽታ ያለባቸው ሰዎች ሙዝን ሲጠቀሙ በጣም ጥንቃቄ ማድረግ አለባቸው። ሙዝ ከዝቅተኛ እስከ መካከለኛ ግሊሲሚክ ኢንዴክስ አለው። ይህም ማለት በደም ውስጥ ያለውን የስኳር መጠን በፍጥነት እንዲጨምር አያደርግም። ነገር ግን አሁንም የካርቦሃይድሬትስ እናም ተፈጥሯዊ ስኳሮችን እንደሚይዝ ልብ ማለት ያስፈልጋል። ይህም በደማችሁ ውስጥ ያለውን የስኳር መጠን በከፍተኛ መጠን ከተመገብን ወይም ደግሞ ሌሎች ፕሮቲን እናም ስብ የያዙ ምግቦችን ሳያካትት ሊጎዳ ይችላል ማለት ነው፣ ከልክ በላይ ስንመገበው። የስኳር ህመምተኞች ሙዝን በመጠኑ መብላት አለባቸው። እናም ከተመገባችሁ በኋላ ደግሞ በደም ውስጥ ያለውን የስኳር መጠን በምን ያክል መጠን እንደጨመረም ማረጋገጥ ያስፈልጋል ማለት ነው። አራተኛ ደግሞ ክብደት ለመቀነስ የሚሞክሩ ሰዎች ሙዝን ከልክ በላይ መጠቀም የለባቸውም። ሙዝ እንግዲህ በካሎሪ እናም በስብ ዝቅተኛ ነው፣ ነገር ግን በፋይበር እናም በውሃ የበለጸገ ሲሆን ይህም ሙዝን የሚያረካ ያደርገዋል። ይሁን እንጂ ሙዝ በካሎሪ እናም በካርቦሃይድሬት ይዘቱ ከሌሎች ፍራፍሬዎች ደግሞ የበለጠ ነው። ይህም በተደጋጋሚ ከተበላ ወይም ደግሞ በብዛት ከተመገባችሁ ክብደትን ሊጨምር ይችላል። ክብደታቸውን ለመቀነስ የሚሞክሩ ሰዎች የሙዝ መጠንን በቀን 1 ወይም ደግሞ ወደ 2 ብቻ በመገደብ በጣም ያልበሰለ ሙዝንም መምረጥ አለባቸው። ይህም አነስተኛ ስኳር እንዲኖረው ያደርጋል ማለት ነው። ሙዙ በጣም በሚበስል ጊዜ ከፍተኛ የሆነ የስኳር ይዘት ይኖረዋል ማለት ነው። ለዚህ ነው በጣም የበሰለ ሙዝ የሚጣፍጣችሁ ማለት ነው። ተፈጥሯዊ የስኳር ይዘቱ ይጨምራል ሙዝ ሲበስል ጊዜ። አምስተኛ ደግሞ የአለርጂ ችግር ያለባቸው ሰዎች ናቸው። ይህ እንግዲህ በሙዝ የተለመደ አይደለም። ሙዝ እንግዲህ እምብዛም የአለርጂ ችግርን አያስከትልም። ነገር ግን አንዳንድ ሰዎች አለርጂ ሊሆኑ ይችላሉ። የአለርጂ ችግር ያለባቸው ሰዎች እንደ ማሳከክ፣ እብጠት ወይም ደግሞ የመተንፈስ ችግር ያሉ ምልክቶች ካጋጠማቸው ሙዝ ወይም ደግሞ በውስጣቸው ያለውን ማንኛውንም ምግብ ከመብላት መቆጠብ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እንደዚህ ችግር ካለባችሁ የሙዝ አጠቃቀማችሁን
መመጠን ያስፈልጋል። በተለይም ስር የሰደዱ ችግሮች ካለባችሁ ደግሞ ሙዝን ስትጠቀሙ አስቀድማችሁ ሐኪማችሁን ብታማክሩ መልካም ነው ማለት ነው። ታዲያ በቀን ምን ያክል ሙዝ መብላት ይመከራል የሚለውን ደግሞ ልንገራችሁ። በየቀኑ የሚመከረው የሙዝ አጠቃቀም መጠን እንደ የግለሰቦች የአመጋገብ ፍላጎቶችናም የጤና ሁኔታዎች ይለያያል ማለት ነው። ይሁን እንጂ በአጠቃላይ በቀን ከ1 እስከ 2 መካከለኛ መጠን ያለው ሙዝን መመገብ ለብዙ ሰዎች እንደ ጤናማ መጠን ይቆጠራል ማለት ነው። ምንም ያክል አሁን የገለጽኩላችሁ የጤና ችግርም ቢኖርባችሁ ማለት ነው በቀን ከ1 እስከ 2 የሙዝ መጠን መጠቀም ምንም ያን ያክል ጉዳትን አያስከትልም ማለት ነው። እንዲሁም ደግሞ ምንም የጤና ችግር የሌለባቸው ሰዎች ደግሞ በቀን እስከ 5 ፍሬ ያክል ሙዝን ቢጠቀሙ ምንም ችግር ወይም ደግሞ ጉዳት የለውም ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው እንግዲህ ስለ ሙዝ የማታውቁትን አዲስ ነገር እንደነገርኳችሁ ተስፋ አደርጋለሁ ማለት ነው። ብዙ ነገሮችም ስለ ሙዝ እንዳወቃችሁና እንደተማራችሁ ተስፋ አደርጋለሁኝ። ታዲያ ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም አሁንም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር ደግሞ በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ ማለት ነው። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።